ጴንጤ ቤት ትገባለች፣ ቦምባስቲክ ቤት ትገባለች፣ እኔ ጋርም ትመጣለች። ህዝቡ በቃ ግራ ተጋባ። ዛሬ ደግሞ በንዴት ተነሳች። በቃ አሳያቸዋለሁ ብላ አሜን የምታውቂያት ከሆነ እሷን ሊቀጣጠሩ ሊገናኙ ሲል በመሃል የሆነ ስልክ ተደወለልኝ። አሞሮም ላይፍ ገብቶ እንዳታሳይ ቤቷቸውን ምናምን ነገር ብሎ ኮመንት ማረገ፣ ጊፍትም ሰጣት። ከዛ በኋላ ሀሳቧን ቀየረች። ስልክ ተደውላ አስፈራርቶኛል እኔ አላሳያችሁም ብላ ወደ ቤት ተመለሰች። እና ጭራሽ መጀመሪያም ለማታውቀው ነገር ነው አውቃለሁ ምናምን ያለችው። የተዘጋጀች ድራማ እንደሆነች ወዲያውኑ ህዝቡም አወቀ። እና ያው ያለው ነገር እሱ ነው። ምንም ያሳየችውም ነገር የለም፣ የምታውቀውም ነገር የለም፣ ምንም የቀበረችውም ነገር የለም። ትቀበጣጥራለች። የካ ሚካኤል ነው የቀበርኩት አለች። የካ ሚካኤል እኛ የተቀበረ ሰው ቼክ አድርገናል ማለት ነው። ላስት 3 ዊክስ የተቀበረ ሰው እንደዛ የሚባል የለም። ለጊዜው እንደውም ራሱ የቀብር ቦታ ተከልክሏል። ቀብር የለም የሚባል ነው። እኔ ትላንትና እንትና የሚባል ይሄ ማነው ሞኖ ምናምን የሚባል ከዚህ በፊት ግንኙነት አለ የተባለው እሱ ቤትም ገብቼ አውርቼው ነበረ። እሱም ቀብር ቦታ የለም። እኔ ካገኘኋት እስር ቤት ከተመሰታሰሪ በፊት ነው። ሎንግ ታይም ነው። ዋትስአፕም አይሰራም አለ የቲና ማለት ነው። እሱም እዛ ነገር ውስጥ እንደሌለ ኦልሬዲ 8 ወር ይሆናታል ከሷ ጋር ኮኔክሽን ካረገ እሱም እንደማያውቅ ነው። እና የሆነ በቃ ውስብስብ ያለ አለ። መሞቷ ራሱ ብትሞት ራሱ ድራማ ነው። የሆነ የተገደለችበት አይነት ለየት ያለ አሟሟት ነው። ይሄ ሆስፒታል ሄዳ ምናምን የሚባል ሳይሆን በቃ ለየት ያለ እነሱ በሚፈልጉበት ቦታ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት። በህይወትም ልትኖር ትችላለች፣ እሱንም እርግጠኛ አይደለሁም። እና ውስብስብ ያለ ነው ሮሚ፣ በጣም ያለው ነገር በጣም ውስብስብ ነው። አሞራው በየቤቱ እየገባ ጊፍት በመስጠት ተጨንቋል፣ ተረብሿል። አሁን ደግሞ አንቺ ደግሞ የምትይ መንግስትም ይዟታል ይባላል። ኢቭን ከትናንትና ጀምሮ እኛ ጥያቄ ጠየቅ ነው ዴዚ ራሱ የት ናት? ዴዚ ራሱ ድምጿ ጠፋ እኮ። እሱም እያሳየን አይደለም። እሱ ኢንስታግራም ላይ ላይቭ ይገባል፣ ቲክቶክ ላይ ጠፋ እንጂ ኢንስታግራም ላይ ነጭ ለብሶ አለ። አጠገቧ አላየናት። አካውንቷን ሌላ ሰው ነው ማኔጅ የሚያደርገውና በቃ የሆነ እየተሰራ ያለ ሴራ አለ በመሃል። እቺ ሴትዮ በህይወትም ልናገኛት የምንችልበት አድቫንቴጅ አለ ብዬ አስባለሁ። ግን ሞስትሊ ግን እንደኔ እምነት ከሆነ እቺ ሴትዮ እነሱ በሚፈልጉት መንገድ ነው የቀበሯት ብዬ ነው ኤክስፔክት ያደርኩት። እና ደግሞ የሞተችበት ጋፕላ ለኛ የነገሩን ታይም ይለያያል። እቺ ሴትዮ የሞተችው በጣም ረጅም ጊዜ ነው ቆይታለች ብዬ ነው የማስበው ከሚያደርጉት ነገር። ምክንያቱም አንድ ሰው እንኳን ለቅሶ ሄጃለሁ የሚል ሰው ሊመጣ አልቻለም። አሁን ከዚህ ሴትዮ ውጭ እቺ ድራማ ናት እቺ ሴትዮ። ከሷ ውጪ አንድ ለስ አፈር አልብሻለሁ የሚል ኢቭን ለቅሶ ሄጃለሁ የተባለበት ቦታ እዛ 5 ኪሎ ለቅሶ ሄጃለሁ ያለ ሰው እንኳን አንድ ሊመጣ አልቻለም። እዛ አካባቢ ለቅሶ ቼክ አድርገናል፣ ምንም ለቅሶ የለም። እዛ አይነ ስውሮቹ እንትን የካቲት ጀርባ ምናምን እዛ አካባቢ ነው ቤቶች አሉት ኦልሞስት ሁሉም ስለፈረሱ ማለት ነው። እሱንም ቼክ አድርገናል፣ ምንም የለም። ራሱ ሞም ደግሞ አረጋግጦልናል። ያኔ ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድረጓል እዛ አካባቢ ለቅሶ ካለ ብሎ እና ለቅሶ የለም። እና እንደምታሰቡ ውስብስብ ነው። ምንም የቱ ጋር እንደምንረግጥ ራሱ ግራ ገባል። አሞራው በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል። ምን እንደሆነ አናውቅም። እቺ ሴትዮ ወዴት ነው የሰወሯት? ዴዚ የት ናት? በቃ ጥያቄ ነው ያለው፣ ምንም መፍትሄ የለውም። በየቀኑ ያለው ነገር ማለት ነው። እና ይሄ ነው ያለው ሮሚ፣ ያው አፕዴት ማድረግሽ ነገር ማለት ዛሬ ጠዋት የተደረገው ነገር ይሄ ነው። ሄደን እኮ ሲባባሉ የሄዱ መስሎኝ ነበር። አልተሄደም። መጣች፣ ተቀጣጠሩ ከአሜን ጋር። አሜን ትንሽ ራቅ ያለ ቦታ ስለነበረ ቆየች 30-40 ደቂቃ። ከዛ በመሃል ስልክ ተደወለልኝ አለች። እሺ አሰሚን አላት። ማን የደወለልሽ? አሞራው የላከው ሰው ነው የደወለልሽ ወይስ ማን ነው? አሰሚን ስንላ ሚውት አደረገች ጭራሽ ማለት ነው። ልታሰማን አልቻለች። ከዛ አስፈራርተውኛል፣ በቃ እኔ ፈርቻለሁ፣ በቃ ወደ ቤት ልመለስ፣ እሷንም ብዙ ጠበቅኳት ምናምን አለች። ከዛ ወዲያው አሜንም ደረሰች። ከዛ በኋላ እኔ ውጪው በርሽ ጋር ነው ያለሁት ምናምን ብትላትም አይ በቃኝ አልወጣም ምናምን ብላ ጭራሽ ተሳድባም ሄደሽ ማለት ነው። ከዚህ በፊት ይሄን ከማድረጓ በፊት እኛ የጠየቅናት እንደውም ፐብሊክ አይደረግ ሂጂ በራስሽ ፎቶ አንስተሽ ነይ፣ በቃ ቪዲዮ ፎቶ አንስተሽ ቀብሬያለሁ ብለሻል፣ አፈር አልብሻለሁ ብለሻል፣ ፎቶ አንስተሽ ነይ አለ። ከ40 በኋላ አይደል እንደ ፎቶና እንትን የሚዘጋጀው ለ40 ሲደርስ ነው እኮ እንዲህ አይነት ነገር የሚዘጋጀው መቃብር ቦታ ላይ። ሐውልት ባይሰራም የሆነ ይቀመጣል፣ የሆነ እንደ ብረት ነገር ስሟና ዓመተ ምህረት ሐውልቱ እስኪሰራ የሚቀመጥ ነገር አለ። ገባሽ? ሐውልት እንትን ስምና የተወለደችበት ቦታ ከዚህ እስከዚህ ነው እሷ